ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ ጋር አልሐምዱሊላህ። ከብዙ መጥፋት በኋላ ብቅ ብያለሁ። ያው ኢትዮጵያ ብዙ ጊዜ እይታ ሳይኖር ያስጠላል እና ብዙም ጊዜ አልገባም እላችኋለሁ ውዶቼ። ሰብስክራይብ፣ ላይክ፣ ሼር ስለማታደርጉ ማለት ነው ደበረኝና ጠፋልኩኝ። ደግሞ ዛሬ ስናፍቁኝ ብቅ ብያለሁ ማለት ነው። እንግዲህ ሸርሸር አድርጉልኝ ማስታወቂያውልኝ ማለት ነው ኢትዮጵያ እንዳይዘጋብኝ እና እንግዲህ እንደምታዩት አዲቃ ነው ያለሁት። በጣም ብርድ ገብቷል። ብርድ ያለ በነገራችን ላይ አየሩ እየተቀየረ ነው። ቅመሞች የራሳችንን ጠብቁ፣ ደረብረብ እያረጋችሁ ልበሱ እንዳትታመሙ እና ይህን ይመስላል አዲቃችን። አንዳንድ ጊዜ ውስጣችሁ ሙዲያችሁ የሆነ ጠፋሽ ሲላችሁ የሆነ ቦታ ስትሄዱ ሰላማችሁ ይመለሳልና ወጣ እያላችሁ አየሩ ሰዱ ራሳችሁን ፈታ አድርጉ ማለት ነው። ከራስ የበለጠ ምንም ነገር የለም። አምሼ ራሳችሁን አስደስቱ። ከዛ ሌላው ከዛ የተረፈ ነውና ራሳችሁን ጠብቁ። ላለው ወዶች የተሻለ አዲስ የሆናችሁ ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አዲቃችን እንግዲህ እችን ትመስላለች። ያው በነጣ ነው። ዝም ብለን ገባ ብለን አየር ወሰድ አድርገን እንወጣለን። እዚህ ጋር ሻያችንን ይዘናል፣ ዳቦ ይዘናል እና በዚህ መልኩ አየር እየወሰድን እንገኛለን። ለምታበረታቱኝ ከልብ አመሰግናለሁ እና በድጋሚ ላስቸግራችሁ ማስታወቂያ አሉኝ ወዶቼ። መልካምነት ቅንነት ለራስ ነው። እኛ የመዳም ቅመሞች ራስ በራሳችን ታልተጋገዝን ማንም አያይልንም ማለት ነው እና የራሳችንን ቤት እያቀዘቀዝን ፌመስ ቤት ብንቀመጥና ብናሽቃብጥ ፋይዳ የለውም እና የራሳችንን ቻናል ብናሳድግ የበለጠ ተጠቃሚ እንሆናለን። እንግዲህ እንደምታዩት በዚያ ጋር ባስ አለ፣ ባቡር ማለት ነው። ይሄዳል። 5 ብር ትከፍላላችሁ። ከዛ ይወስዳችኋል። እንግዲህ እንደምታዩት በጣም ትልቅ ነው። ብዙ ጊዜ ዛህማ ይሆናል፣ ወንበር አይገኝም። ግንድና እያያዝን ነው የምንሄደው። ብቻ ደስ ይላል። በነገራችን ላይ ኢጃዛ ቢመታችሁ ቤት ቁጭ፣ አረብ ቤት መታችሁ ቁጭ ማለት በጣም ነው የሚያስጠላው። ሰራሃ እኔ ጥሎብኝ መውጣት እወዳለሁ። የትም ይሁን የትም ከቤት ስወጣ ሰላም ነው የምሆነው እና ቤት በቃ አየር አናገኝም። ለኛ ጅስም በተለይ ቤት እረፍት ቤት ከሆነ ጅስማችን ይቋጠራል ምን ይላል እና እንዲህ ያለ ቦታ መጣ እያላችሁ አየር ትወስዳላችሁ፣ ጅስማችሁን ታፍታታላችሁና ፈታ በሉ እላችኋለሁ ውዶቼ። ትንሽ ልንቀሳቀስ አየር ለወስድ ነው። በድጋሚ እስከምንገናኝ ሰላማችሁ በዝዝት ይበል። ባይ ባይ።